ጋይስ ዙቤይዳ የሚለውን መጽሐፍ ጀምሬዋለሁኝ። ከመጽሐፍ ውስጥ ያገኘኋቸውን ቁም ነገር የምላቸውን ነገሮች ላካፍላችሁ። በመጀመሪያ አልሐምዱሊላህ ደህና ናት ከሚለው ያገኘሁት አላሚን የሆነች ቆንጆ ልጅ ወዶ ቁማር የሚጫወቱበት አካባቢ ሆኖ እሷን ለማየት በሚጠባበቅበት ሰዓት የሰፈሩ ሰው ያየውና ይሄ ልጅ ተበላሸ ይሉታል። እናም ምን ይላል ጽሁፉ? የዋልንበት ቦታ ሁሉ ያለን እየመሰላቸው ስንቶች በዋልንበት ፈረጁን ይላል። የሆነ ሰው የሆነ ቦታ ስለታየ ብቻ ያን ነገር አድርጓል ማለት አይደለም። ሌላው ደግሞ አላሚን የአይሱዙ ረዳት ሆኖ በሚሰራበት ሰዓት ግንባሩ ተፈንክቶና ክንዱ ተላልጦ ሲመጣ ሰው ሁሉ ሲያዝንለት እንዲህ ካልተላላጡና ካልተፈነከቱ የልብን ስብራትና ውድቀት የሚያስታምም የለም ይላል። ሌላው ደግሞ ዙቤይዳ የሚለው እዚሁ መጽሐፍ ውስጥ ያለ ስቶሪ ዙቤይዳና እህቷ አባታቸውን አንቱ እያሉ ነው የሚጠሩት እና ለምን ተብሎ ሲጠየቅ ታናሿ እህቷ ታላቅ እህቷ ደግሞ ወንድሟን እያሉ ሲሄዱ የመጨረሻው ልጅ አባታቸውን አንቱ ብሎ የሚጠራው የእነሱ ልጅ ያልሆነና የሰውየው ጓደኛ የሆነ ነው። ከዚህም የምንረዳው አውቀንም ሆነ ሳናውቅ ከታላላቆቻችን የምንወስደው ጥሩም ሆነ መጥፎ ነገር እንዳለ ያሳየናል።